አካዳሚ ቤተሰቦች እንደምን አላችሁ? የስንቅ አካዳሚ ነው። በዚህ የስንቅ አካዳሚ የዩቲዩብ ቻናላችን የተለያዩ የግሬድ 12 የ12ኛ ክፍል ኢንትራንስ ኤግዛሞችን እንዲሁም አስፈላጊ የሆኑ ከ9 እስከ 12 ያሉ ትምህርቶችን በሳብጀክት ደረጃ ጥያቄዎችን እየሰራን በአጭር መንገዶች ሶልቭ የምናደርግበት ቻናላችን ነው። ከዚህም በማለፍ አሁን በአዲሱ አፕሊኬሽናችን የኢትዮጵያ ፍሬሽማን ተማሪዎችን ወይም ደግሞ የኢትዮጵያ ዩኒቨርሲቲ ተማሪዎችን ለፍሬሽማን በትክክል በማዘጋጀት የሚፈልጉትን ዲፓርትመንት ማግኘት እንዲችሉና በህይወታቸው ትልቁን ስኬት እንዲያሳኩ ለማድረግ የተቋቋመ ድርጅት ነው። በዚህ የስንቅ አካዳሚ ላይ የተለያዩ የፈተና ጥያቄዎች በተለይም የኢንትራንስ እና የፍሬሽማን ጥያቄዎችን በደንብ እንሰራለን። በቪዲዮ መልክ የተዘጋጁ 9ኛ እስከ 12ኛ ክፍል በአፕሊኬሽን መልክ የተዘጋጁ በቪዲዮ የተካተባቸው የተለያዩ ፓወርፖይንቶች፣ ሾርት ኖቶች፣ ጥያቄዎች ከዚህ ቀደም የተሰሩ ሶልቭድ ኤግዛም ኩዌስችኖች ያሉበት አፕሊኬሽን ይፋ አድርገናል። በዚህ ከስር በምትመለከቱት የቴሌግራም ቻናላችን በመግባት እነዚህን የዩቲዩብ እና የቴሌግራም ቻናሎቻችን በመቀላቀል አፕሊኬሽን ማውረድ ትችላላችሁ። እነዚህ የስንቅ አካዳሚ ይሄኛው የቴሌግራም ፕላትፎርማችን ነው። ይሄኛው ደግሞ ቫይስራል አፕሊኬሽናችን እና የስንቅ አካዳሚ የጂሜል አድራሻችን አለ። እነዚህን አድራሻዎችን በመጠቀም የተለያዩ መረጃዎችን ማግኘት ትችላላችሁ። ለህይወታችሁ አስፈላጊ የሆኑ የፍሬሽማን እና የ12ኛ ክፍል በተለይም ከ9ኛ እስከ 12ኛ ክፍል ያሉ ነገሮችን ከኛ ጋር አብራችሁ በቀላሉ መስራት ትችላላችሁ። ዛሬ የ2018 ዓ.ም የኢንትራንስ የእንግሊዝኛ ኤግዛም ይዘን መጥተናል። በአጭሩ ጥያቄውን እናነባለን። በተቻለ አቅም ኢንትራንስን በመሰለ መልኩ ጥያቄውን እየሰራን እናልፋለን ማለት ነው። So the first question from 2018 Ethiopian University Entrance Examination question is arranging, or it is called paragraph coherence. So in this question, the question number 1 is arranging the sentence into a coherent paragraph. So the first question is coherence. So the first 6 questions will comprise this coherence paragraph. Okay, let's see the paragraph subunits or the individual sentence in the paragraph. The first one is an art is a universal expression of human emotion and creativity. So art is a universal expression of human emotion and creativity. B, further, it connects people across different culture and eras. C, it takes many forms such as painting, music, and literature. D, like for instance, a simple painting can evoke deep feeling in a viewer. So መጀመሪያ ምንድነው የምናደርገው? መጀመሪያ ዋናው ሐሳብ ስለምን የተብራራ ያለው ነገር የሚለውን እንመልከት። ስለዚህ ዴፊኒሽን ነው የምንመለከተው መጀመሪያ ማለት ነው። So definitions በምንመለከትበት ጊዜ እዚህ ጋር ሚናል an art is ብሎ ዲፋይን አደርጋለሁ አይደለ? an art is a universal expression of a human emotion። ስለዚህ አሁን ይሄ ጉዳይ ስለ አርት እንደሆነ እናውቃለን፣ ምክንያቱም ሌሎች ሴንቴንሶች ዴፊኒሽን አልያዙ። so an art is a universal expression of human emotion and creativity is the first sentence። ስለዚህ ኤ መልስ ያልሆነበትን ቦታ እናጠፋዋለን። ኤ መነሻ ላይ ማን ላይ የለም፣ በሲ እና ዲ ላይ ኤ አይደለም መነሻ ላይ። የመጀመሪያው ሴንቴንስ መሆን ያለበት አርት ነው፣ ዴፊኒሽን ነው መሆን ያለበት። ስለ አንድ የሚያወራ ነገር ከሆነ ስለ አንድ ነገር እየገለጸልን ነው። ሰው ከዛም በኋላ ወደሚቀጥለውን ሴንቴንስ ነው ከኤ ነው ሲ ነው ወይስ ኤ ነው ዲ ነው የሚለውን ለማወቅ መጀመሪያ ሴንቴንሱን ካነበብነው በኋላ እስቲ ዲ እና ሲን እናንብባቸው። so it takes many forms such as painting, music and literature ይላል። ከዛም በኋላ art is a universal ኤ ላይ እንደሚለው art is a universal expression of human emotion and creativity ይላል። so ይሄ ዴፊኒሽኑ ነው። ከዛ የትኛው ነው በደንብ ኢምፕሊሲት ኤክስፕሊሲት ላይ ደግሞ ይሄን የአርትን የሚገልጸው የሚለውን ነገር ደግሞ እንመልከት። so it takes many forms such as painting, music and literature ኤግዛምፕል አደረገው ማለት ነው። አርትን ዲፋይን ካደረገ በኋላ ኤግዛምፕል አደረገው፣ ላይክ ኤግዛምፕሎቹን ቀጠቀሳቸው። ስለዚህ እነዚህን እንትኖች ለይተን ነው ማለብን ለይተን ነው ማለት ያለብን። ስለዚህ it takes many forms መጀመሪያ ዲፋይን አደረገ፣ ከዛ ኢንስታንስ ኤግዛምፕል ሰጠ፣ ከዛ ኤግዛምፕል አብራራ። ሲ ላይ እንዳደረገው ኤግዛምፕል ሰጠ፣ ፔይንቲንግ፣ ሚውዚክ እና ሊትሬቸር የምን ኤግዛምፕል ናቸው? የአርት ኤግዛምፕሎች ናቸው። ከዚህ ውስጥ ደግሞ ዲ ላይ ምን አደረገ? ፔይንቲንግን ወስዶ ደግሞ ምን አደረገ? ሲምፕል ፔይንቲንግን ወስዶ ይሄን ኤክስፕሌን አደረገ። ስለዚህ ኤ ላይ የነበረው
የመጀመሪያው ጀነራል ስቴትመንት ነው። ሲ ላይ ያለው ሁለተኛው ስቴትመንት ነው። ዲ ላይ ያለው ሶስተኛው ስቴትመንት ነው ኤግዛምፕል የተበራራበት። ስለዚህ ኤ ሲ ዲ ቢ ነው የሚሆነው ማለት ነው። ኤ ሲ ዲ ቢ ኤ ኮሬክት አንሰር ይሆናል ማለት ነው። ስለዚህ በቀላሉ እነዚህን ነገሮች እንደዚህ ያደረግን መስራት እንችላለን ማለት ነው። እንደዚህ ያደረግን በቀላሉ መስራት እንችላለን። እስቲ እንመልከተው። ኦኬ ሁለተኛውን ጥያቄ ስንመለከት question number 2 arrange the following sentence አሁንም የኮሄረንስ ጥያቄ ነው። so like መጀመሪያ እንደምናደርገው ጀነራል ስቴትመንቱ የት ነው የሚለውን ዴፊኒሽን ነው የምንፈልገው። ወይ ዴፊኒሽን ወይ ደግሞ ጀነራል ተርም ነው የምንፈልገው። ስለዚህ የመጀመሪያው ሴንተንሳችን የሚሆነው ማን ነው የምንፈልገው? ጀነራል ተርሙ ማን ነው? እዚህ ጋር እንመልከት። however luck and timing also play a significant role ይላል። success is generally believed to require immense hard work and ultimately it is a combination of preparation and opportunity ይላል። ከዛም በኋላ and many highly successful individuals emphasize their early morning routine ይላል። so መጀመሪያ success የሚለውን ቃል ዲፋይን አድርጎ ስለጀመረ B is the first sentence to choose ማለት የመጀመሪያ የምንመርጠው እና B ነው ማለት ነው። ከዛ ምንድነው የምናደርገው? እንመጣና ምርጫ ውስጥ ለኢንትራንስ ኤግዛም የተዘጋጀን ስለሆነ ምንድነው የምናደርገው? B የሌለበትን እናጠፋለን መጀመሪያ ላይ። ስለዚህ B የሌለበትን ስናጠፋ ኦኬ እሺ ይቅርታ። so B የሌለበትን ስናጠፋ B እና C ይጠፋሉ ማለት ነው። እዚህ ጋር B እና C C እና D ይጠፋሉ። ከዛ ማን ቀረን? A እና B ቀረን። አሁን ከA እና ከB ምርጫው አንዱ ነው ማለት ተመልሶ። ስለዚህ አሁን B እና D አንድ ላይ አድርገን ደግሞ ትርጉም ሰተን እናያለን። B እና Eንም አንድ ላይ አድርገን ትርጉም ሰተን እናያለን። ከዛም በኋላ ምክንያቱም የመጨረሻዎቹ ተመሳሳይ ስለሆነ ማተር አያደርግም፣ ልዩነት አያመጣም ማለት ነው። ከዛ ultimately it is a combination of preparation and success is generally believed to require immense hard work አየ ነው ዴፊኒሽን ነው። ከዛም በኋላ ultimately C የሚለው ምንድን ነው? ultimately it is a combination of preparation and ይሄ የመጨረሻ ስቴትመንት ነው። ምክንያቱም መጨረሻ ላይ ሁለት ቦታ ላይ ተደጋግሟል። ከዛ ውጪ ደግሞ እዚህ ጋር ጠፍቷል። ሁለቱም እዚህና እዚህ አጥፍተናል አይደለ? ስለዚህ C መጨረሻ እንደሆነ እናውቃለን፣ እንተዋለን ማለት ነው። ከዛ አሁን ከD እና ከB መካከል አንዱ መልስ ነው የሚሆነው። ሰው አሁን ከD እና ከA ማለት ነው። so success is generally believed to require immense hard work ይላል። ከዛ D ላይ ደግሞ many highly successful individuals emphasize their early morning routine ይላል። ከዛ A ላይ ደግሞ however luck and timing also plays a significant role ይላል። አሁን ምንድነው የሚለው? ይሄኛው መጀመሪያ ምንድነው የምንፈልገው ብለናል። ይሄ ጀነራሊ ዲፋይን ተደርገው ወርድ ነው የምንፈልገው። ቢን አግኝተናል። ከዛም በኋላ ኤግዛምፕል ነው የምንፈልገው። አለም ደግሞ የሆነ ነገር እየገለጸ መሆን ይኖርበታል። ለምሳሌ አሁን ዲ ላይ ምን ይላል? many highly successful individuals emphasize their early morning routine። ስለዚህ የመጀመሪያው ይሄ ሰክሰስፉል የሆኑ ሰዎች አንዱ ከሚያደርጓቸው ነገሮች አንዱ ምንድነው? ኤርሊ ሞርኒንግ ሩቲናቸውን ብዙ ጊዜ ትኩረት ይሰጡበታል ነው። ከዛም በኋላ ግን ይልና ደግሞ ላክና ታይሚንግ ምን ያደርጋል? በጣም ትልቁን ሚና ይወጣ ይላል። ስለዚህ our correct answer is going to be ከቢ ይጀምርና ከዛም በኋላ ዲ ብለን ከዛም በኋላ ኤ እንልና ከዛም በኋላ ሲ እንላለን ማለት ነው። our correct answer is A ማለት ነው። ምክንያቱም መጀመሪያ ዲፋይን ያደረገልን ከዛም በኋላ ኢንፋሲስ ወይም ደግሞ ኤግዛምፕል ሰጠን ወይ ደግሞ የሆነ አይነት ምሳሌ ሰጠን ከዛም በኋላ እሱን ደግሞ ዲፋይን ያደረገው ከዛም በኋላ ፋይናል ሴንተንሱን ያስቀምጠዋል ማለት ነው። so this is በጣም ቀላል ነው። እንደዚህ በተመሳሳይ መልኩ እንሰራዋለን ማለት ነው። ሶስተኛ አሬንጅ ዘ ሴንቴንስ። አሁንም ይሄም ኮሄረንስ ነው። ሰው መጀመሪያ ምንድነው የምናደርገው? ይሄ ሜን ወርዱን እንፈልጋለን፣ የመጀመሪያውን ዲፋይን የተደረገ ያለውን ስቴትመንት። ስለዚህ ዲፋይን የተደረገ ያለው ስቴትመንት ማን ነው? ኔክስት፣ ፋይናል እና ፈርስት የሚል ነገር ነው። ስለዚህ ይሄ የሲኩዌንሲንግ ወርዶችን የተጠቀመው፣ ስለዚህ ከነዚህ ውጪ ነው ማለት ነው። ሶ ራይቲንግ a good essay involves several key steps ላይ this is the first word ማለት ነው። ሲን ያልያዘውን እናጠፋዋለን። ሰው ዲ የያዘው ይሄ ሲን የያዘው ምርጫ ሲን መጀመሪያ ላይ የያዘ ካለ ሲን መጀመሪያ ላይ ያልያዘ ካለ እናጠፋዋለን ማለት ነው። ኢሊሚኔሽን ሜካኒዝም ሲን መጀመሪያ ላይ ያልያዘ ካለ እናጠፋዋለን። ከዛም በኋላ
በሲኮንስ ላይ መጀመሪያ ፈርስት ብለን ነው የምንጀምረው እንጂ ቀጥለን ኤክስፕሌን አናደርግም። ፈርስት ብለን ነው ወደሚቀጥለው ሰከንድ ከዛ ፋይናሊ ምናምን የምንለው። ስለዚህ የሁለተኛው ስቴትመንት ሁላ ጥያቄው ማንበብ አያስፈልግም። ራይቲንግ አ ጉድ ኤሴይ ኢንቮልቭስ ሰቨራል ኪ ስቴፕስ ይላል። ከዛም በኋላ ምን ነው የምንለው? ፈርስት ዩ ሹድ አውትላይን ዮር ሜን ፖይንት ክሊርሊ። ኔክስት ዩ መስት ድራፍት ዮር አይዲያ ኢንቱ ፉል ፓራግራፍ። ከዛ ፋይናሊ ፕሩፍ ሪዲንግ ኢንሹር ዮር ወርክ ኢን ፍሪ ኦፍ is free of error ይላል። So the correct sequence is C, then D, then A, then B. The correct answer is A ይሆናል ማለት ነው። A is the correct answer. A ትክክለኛ አንሰራችን ይሆናል ማለት ነው። ኤሊሚኔሽን ሜካኒዝም ነው የተከተልን ያለው እስካሁን። ኢንትራንስ ኤግዛም ላይም እንደዚህ አይነት ሜካኒዝም የተከተሉት። እንደዚህ አይነት ደግሞ ጃምብል የሆኑ ሴንቴንሶች ሲመጡ ደግሞ ምን የምናደርገው? ምርጫውን ተውትና ይሄ ጥያቄውን ተውትና ወደ ምርጫው ሂዱ። ምንም አስፈላጊ አይደለም ጥያቄውን ማንበብ። አሁን ይሄን ጥያቄ ምንም ማንበቡ አስፈላጊ አይደለም። ምክንያቱም ትርጉም የሚሰጠውን ስቴትመንት ስለምንመርጥ አስፈላጊ ሆኖ ስለማይገኝ ብዙ ጊዜ ምሩን ምርጫው ነው የምንሄደው። አንደኛ ሴንስ የሚሰጠውን እንመርጣለን። ሁለተኛ ሳብጀክት ቨርብ እና ኦብጀክትን አንድ ላይ የያዘ ሴንቴንስ እንፈልጋለን። ስለዚህ መጀመሪያ ከኤን ጀምር። አንለስ ዩ ጌት ኤ ዶክተርስ ኖት ታይም ኦፍ ዩ ዊል። አሁን አንለስ አክቹዋሊ በእንትን በኢፍ ክሎስ ላይ አንለስ መጀመሪያ ላይ መምጣት ይችላል። አንለስ መጀመሪያ ላይ ከመጣ ኮማም አያስፈልገውም። ነገር ግን ተመልከቱ፣ አንለስ ዩ ጌት ኤ ዶክተርስ ኖት ታይም ኦፍ ዩ ዊል ኖት ይላል አይደለ? ይሄ አሁን ሳብጀክት ቨርብ ኦብጀክት አንድ ላይ የያዘ አይደለም። ስለዚህ ይሄ አስፈላጊ አይደለም፣ ዝብርቅርቅ ያለ ሲስተም ማለት ነው። ዩ ዊል ኖት ጌት ታይም ኦፍ፣ ዩ ዊል ኖት ጌት ታይም ኦፍ። ይሄ ኖርማል ቲፒካል የኮንዲሽናል ሴንቴንስ እንትን ነው ማጻፍ ነው። ዩ ዊል ኖት ጌት a time off unless you have a doctor's note ይላል። ስለዚህ ዶክተር ካልጻፈልህ ምን አታገኝም? የእረፍት ጊዜ አታገኝም ነው ባጭሩ። so unless you will not get time off unless you have a doctor's note። ይሄኛው አንደኛው ኦፕሽናችን ነው የሚሆነው። ይሄንን እንይዛለን ማለት ነው። ከዛም በኋላ ዶክተርስ ኖት ዩ ዊል ኖት ጌት አንለስ። ይሄ አስፈላጊ ቃል አይደለም ሲጀመር፣ ሳብጀክት የለው ቨርብ የለው። ሰው ይሄ ስለ ኢፍ ክሎስ ነው፣ ኮንዲሽናል ሴንቴንስን ነው በጥያቄ መልክ ያመጣልን። ዩ ዊል ኖት ጌት ዶክተርስ ኖት አንለስ ታይም ኦፍ ዩ ሃቭ። ይህም አስፈላጊ ስቴትመንት አይደለም። ዘ ኮሬክት አንሰር ኢዝ አንሰር ቢ ነው የሚሆነው ማለት ነው። ዩ ዊል ኖት ጌት ታይም ኦፍ አንለስ you will not get a time off unless you have a doctor's note. That is the correct answer ማለት ነው። This is not the correct answer. Okay. So our correct answer, this is not correct answer. This is not a correct answer. The correct answer is B. So ሌላኛው ቀጣዩ ጥያቄያችን የሚሆነው ምንድነው? ቀጣዩ ጥያቄያችን የሚሆነው አምስተኛ ጥያቄ put the word in the correct order። አሁንም በቃ ቀጥታ ምን እንደምናደርገው ሴንቴንሱን ነው የምናነበው ማለት ነው። ኤ ላይ some people prefer being surrounded by their friends። ይሄ በጣም ላይክ እንትን ያለ ጥያቄ ነው። ምንድነው? ምርጫ ነው። ትክክል የሆነ ምርጫ ነው። some people prefer being surrounded by their friends ይላል። so some people የሚለው ቃል this is literally subject። ከዛም በኋላ prefer being surrounded የሚለው ቃል ይሄ verb phrase ነው። ከዛም በኋላ by their friends ይሄ ደግሞ object phrase ነው። ስለዚህ ይሄኛው የመጀመሪያው ስቴትመንት ኮሄረንትሊ ኮሬክት ነው። being surrounded by their friends prefer some people ይሄኛው ትክክል አይደለም። ምክንያቱም ሳብጀክቱና ቨርቡን ቦታ ቀይራቸዋል። እዚህ ጋር ሳብጀክት የለውም ሲጀመር መጀመሪያ ላይ ማለት ነው። ስለዚህ this cannot be an answer። being surrounded by their friends prefer some people ይሄኛው ትርጉም አይሰጥም። እንዲሁ ራሱ በሴንስ ያስታውቃል። some friends prefer being surrounded by their people ይሄኛው ትክክል ይመስላል አክቹሊ በአማርኛ ሲተረጎም። ነገር ግን የእንግሊዝኛ ፈተና ላይ በአማርኛ ማሰብ አስፈላጊ አይደለም፣ በእንግሊዝኛ ነው መታሰብ ያለበት። so some people prefer being surrounded by their friends። አንዳንድ ሰዎች በጓደኞቻቸው መከበብ ይወዳሉ ነው ነገርየው። ስለዚህ our correct answer is A ነው የሚሆነው ማለት ነው። question number 6 okay put the word አሁንም ይሄም ጀምብል ስቴትመንት ነው። ምርጫውን ነው የምናነበው። እንትኑ ጥያቄ አስፈላጊ አይደለም፣ ትርጉም የሰጠውን ቃል ነው አረፍተ ነገር ነው የምንፈልገው። ስለዚህ ወደ ጥያቄ ነው የምንሄደው ማለት ነው። in his family he moved away from a summer ይላል። in his family he moved away from a summer ይሄ ምንም ከሰመር ነው የሄደው
ከቤተሰቡን ሄደው ምንም ግልጽ የሆነ ስሜት አይደለም። ስለዚህ ይሄ ግልጽ አይደለም። ኤ ካንኖት ቢ አን አንሰር። ሂ ሙቭድ አዌይ ፍሮም ሂዝ ፋሚሊ ኢን ሰመር። ይሄኛው በትክክል ሰብጀክት አለው። ከዛም በኋላ ይኸው ቨርብ ፍሬዝ አለው። ከዛም በኋላ ኦብጀክት ፍሬዝ አለው፣ ታይም ፍሬዝ አለው። ስለዚህ ሂ ሙቭድ አዌይ ፍሮም ሂዝ ፋሚሊ ኢን ሰመር ካን ቢ ዘ ኮሬክት አንሰር። እዚህ ጋር ትክክል ሊሆን ይችላል። ፍሮም ሂዝ ፋሚሊ ኢን ሰመር ሂ ሙቭድ አዌይ ፍሮም ሂዝ ፋሚሊ ኢን ሰመር ሂ ሙቭድ አዌይ በአማርኛ ከታሰበ ትክክል ይመስላል። ነገር ግን በአማርኛ ማሰብ አያስፈልግም። መጀመሪያ ሰብጀክት ነው የሚቀድመው፣ ከዛም በኋላ ነው ኦብጀክት የሚመጣው። ስለዚህ ይሄኛው ትክክል አይሆንም። ሂ ኢን ሰመር አዌይ ፍሮም ይሄኛው አስፈላጊ ቃል አይደለም። ሶ ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። እሺ ሰባተኛ in a formal or semi-formal letter the phrase best regards is used as best regards A solution ሰላምታ ነው። B a body paragraph ገለጻ ማለት ነው። C closing D sender's address so best regards with love ምናምን እያለ sincerely ምናምን እየተባለ የሚገለጸው ምን ላይ ነው? ክሎዚንግ ላይ ነው። the closing paragraph ወይም ደግሞ ለእንትን ሌተር ፎርማል ሌተር ተጻፍ ላይ ላይክ እንትኑን ማየት እንችላለን። መጀመሪያ ሴንደር አድረስ ይመጣል፣ ከዛም በኋላ ሳሌሽን አለ፣ ከዛ ቦዲ ፓራግራፍ አለ፣ ከዛም በኋላ ክሎዚንግ ይመጣል ማለት ነው። ሶ the correct answer is closing ላይ ነው sincerely yours ምናምን faithfully ምናምን እየተባለ የሚገለጽበት part it is closing part። ሌላኛው the address of a person ስምንተኛ ጥያቄ ነው። the address of the person to whom we are writing the letter is known as ደብዳቤው የምንጽፍለት ሰውዬ አድራሻውን ይባላል። ምንልክለት ሰውዬው ተቀባዩ ነው የደብዳቤው። ስለዚህ it is sender's address receiver address ነው እንጂ ምን አይደለም። ሴንደር አድረስ ማለት የኛ አድራሻ ማለት ነው፣ የሚልከው ሰውዬ አድራሻ ነው። so receiver address can be the correct answer። solution ሰላምታ ነው። ሬፈረንስ ላይ ደግሞ ደብዳቤው ላይ የጻፍነው ነገር ትክክለኛ መሆኑን ለኛ የሚመሰክርልን ግለሰብ እንትን ነው፣ መረጃ የሚቀመጥበት ቦታ ነው። ሴንደር አድረስ የላከው አድራሻ ነው። ስለዚህ the correct answer is receiver address ነው ማለት ነው የሚቀመጠው። የሚልከው to whom we are writing the letter የሚላክለት ሰውዬ የምናስቀምጠው አድራሻ ሪሲቨር አድረስ ነው ማለት ነው የሚሆነው። አስረኛ which one of the following sentences is correctly punctuated ይላል። ሰው ይሄኛው more of ከምን ጋር ነው የሚገናኘው? ይሄ ዳይሬክት ስፒች እና ኢንዳይሬክት ስፒች ጋር ነው የሚገናኘው። ኤ ላይ I cannot believe it ይላልና she shouted ይላል። so I cannot believe it በጣም መገረምን የሚገልጽ ቃል ነው። ለምን አልችልም እንደማለት አይደለ? ሰው በጣም አንድን ነገር በጣም አጋነን ስንናገር በእንግሊዘኛ ቋንቋ ላይ መጨረሻ ላይ ኤክስክላሜሽን ማርክ ያስፈልጋል። ይሄኛው ማርክ ማለት ነው or this mark ይሄኛው ያስፈልጋል ሁሌም። ይሄኛው ማርክ የሌለበትን መጀመሪያ እናጠፋለን። ምን ማለት ነው? ኮቴሽን ውስጥ ይሄኛው መጀመሪያ ዳይሬክት ስፒች ከሆነ ምንድነው የምናደርገው? ኮቴሽን ልናስገባዋለን ከግለሰቡ ቀጥታ ሪፖርት ያደረግን ስለሆነ ማለት ነው። ስለዚህ I cannot believe it የሚለው ኮቴሽን ላይ መግባት አለበት። በዚህኛው ምልክት ውስጥ ማለት ነው መግባት አለበት። ከዛም በኋላ I cannot believe it የሚለው ቃል በጣም ግነት ስላለበት ኤክስክላሜሽን ከኮቴሽን ውስጥ መኖር አለበት። ውጭ አይደለም፣ ኤክስክላሜሽን ከኮቴሽኑ ውስጥ ነው መኖር ያለበት። ስለዚህ አንደኛ ኤክስክላሜሽን ማርክ የሌለውን እናጠፋለን። ይሄና ይሄ ከዛስ ኤክስክላሜሽን ማርክ ውስጥ ነው መኖር ያለበት አይደለ? ስለዚህ ይሄ ውስጥ ነው መኖር ያለበት፣ ውጭ ያለበትን እናጠፋለን። so the correct answer is answer A ይሆናል ማለት ነው። ሌላኛው question number 11 which one of the following has a correct capitalization ይላል። ካፒታላይዜሽን ላይ ስም ላይ እና የመጀመሪያው አረፍተ ነገር ላይ ካፒታል ሌተር መያዝ አለበት። የመጀመሪያው አረፍተ ነገር ላይ የቃሉ መነሻ ላይ የአረፍተ ነገሩ መነሻ ላይ ካፒታል የሌለው እናጠፋለን። ስለዚህ ማይ አንክል የምትለው ቃል ስሞል ሌተር ስለሆነች እናጠፋታለን። ከዛም በኋላ ማይ አንክል ስፒክስ እንግሊሽ ፍሬንች የሚለው ቃል ላይ ስሞል ሌተር አለች። ስለዚህ እሷንም እናጠፋታለን። ምክንያቱም ፍሬንች የሚለው ቃል ሀገር ስለሆነ ሀገር ደግሞ ነው ቋንቋ፣ ፍሬንች የሚለው ቃል ቋንቋ ስለሆነ ቋንቋ ደግሞ በካፒታል ሌተር መጀመር ስላለበት ማለት ነው። ሌላኛው ማይ አንክል ስፒክስ እንግሊሽ ፍሬንች ኤንድ አምሃሪክ ይላል። እንግሊሽ የሚለው ቃል ላይ አሁንም ስሞል ሌተር አለ። ስለዚህ እሱንም እናጠፋለን። ከዛ ማይ አንክል ስፒክስ እንግሊሽ ፍሬንች ኤንድ አምሃሪክ የሚለው the correct answer is answer C ይሆናል ማለት ነው። ሁሉም ካፒታል ነው የተጻፉት ማለት ነው። 12ኛ ጥያቄ ስንመለከት ኦኬ 12ኛ ጥያቄ አዲስ አበባ ዘ ካፒታል ሲቲ ኦፍ ኢትዮጵያ። አሁንም ይሄም ካፒታል ፓንክቹዌሽን ነው። ሰው አዲስ አበባ የሚለውን ቃል እንመለከታለን። አዲስ አበባ ሁሉም በካፒታል ተጀምሯል። ዘ ካፒታል ከዛም በኋላ ተመልከቱ። ይሄኛ ዴፊኒቲቭ እና ኢንዴፊኒቲቭ
ሪላቲቭ ክሎዝ እንዴት እንጠቀመዋለን? ወይም ደግሞ ዴፊኒቲቭ የሆነ አንድን ስቴትመንት እንትን ኤክስትራ የሆነ እውቀት ስለ አንድ ነገር ስንጽፍ በምን አይነት መልኩ ነው የምንጽፈው የሚለውን ነገር አንደርስታንድ እንድናደርግ ነው የሚፈለገው። አዲስ አበባ ኢዝ ዘ ካፒታል ኦፍ ኢትዮጵያ። ኢትዮጵያ ኢዝ ግሮዊንግ ፋስት ይላል። አዲስ አበባ ካለ በኋላ ኮማ መኖር አለበት። ምክንያቱም ይሄኛው ዲፋይን እንትን አዲሽናል ስቴትመንት እየሰጠን ስለሆነ አዲሽናል ስቴትመንት የሚሰጠን ከሆነ የመጀመሪያውን ኔም የምናደርገዋለን በኮማ እንለየዋለን። በኮማ ያልተለየውን መጀመሪያ የምናደርጋለን እናጠፋለን ማለት ነው። አዲስ አበባ ለምሳሌ አስናቀ who is the tallest student in the class is crying ካልኩኝ አስናቀ ካልኩ በኋላ ኮማ ማድረግ አለብኝ። ሪላቲቭ ክሎዝ የተጠቀምኩ ስለሆነ ማለት ነው። ስለዚህ በዲፋይኒንግ ሪላቲቭ ክሎዝ ላይ በምንጠቀምበት ጊዜ ብዙ ጊዜ ይህንን በኮማ እንለየዋለን ማለት ነው። አዲሽናል የሆነ ሀሳብን ለመግለጽ ነው የሚያገለግለው ማለት ነው። አዲሽናል የሆነ ሀሳብ ስለ ነገር እየገለጽን ከሆነ በኮማ ዋናው ሀሳብ ወይም ደግሞ ሳብጀክቱ መለየት ይኖርበታል። ስለዚህ ሳብጀክቱ ያልተለየበትን እናጠፋለን። ከዛም በኋላ አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ ኢዝ ግሮዊንግ ፋስት አንደኛው ነው። ሁለተኛ ደግሞ ዘ ካፒታል ኦፍ ኢትዮጵያ የሚለው ቃል ራሱ በኮማ መለየት አለበት። ይሄም ሌላ ስንት ስለሆነ አዲስ አበባ ኢዝ ዘ ካፒታል ኦፍ ኢትዮጵያ አንድ ስንት ነው። አዲስ አበባ ኢዝ ግሮዊንግ ፋስት አዲስ አበባ ኢዝ ግሮዊንግ ፋስት ሌላኛው ስቴትመንት ነው። ስለዚህ አዲስ አበባ እና ዘ ካፒታል ኦፍ ኢትዮጵያ መለያየት አለበት። ስለዚህ the correct answer is አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ ኢዝ ግሮዊንግ ፋስት የሚለው አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ ኢዝ ግሮዊንግ ፋስት የሚለው ይሄኛው ቢ ላይ ያለው መልስ ትክክል ይሆናል ማለት ነው። ኦኬ ሶ ይሄኛው ትክክል ይሆናል ማለት ነው። ምክንያቱም ይሄኛው ዲፋይን ማድረግ የምንችለውና ዲፋይን ለማድረግ የማንችለውን ስቴትመንት እየገለጽን ነገር ግን ስለ አንድ ነገር ተጨማሪ መረጃ ኢላቦሬት ያደረግን ከሆነ ኢላቦሬት የሚደረገው ነገር በኮማ ተለይቶ ዋናው ስቴትመንት ለብቻው በኮማ መቀመጥ አለበት በእንግሊዝኛ ህግ ማለት ነው። ስለዚህ አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ ኢዝ ግሮዊንግ ፋስት የሚል ሀሳብ የያዘው ትክክል ይሆናል። ምክንያቱም አዲስ አበባን ብቻ ወስደን ከዚህኛው ጋርም ብናዳቅለው አንድ ስቴትመንት ነው አዲስ አበባ ኢዝ ግሮዊንግ ፋስት የሚለው ማለት ነው። አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ ኢዝ ግሮዊንግ ፋስት ካለን ስለ አዲስ አበባ እየተወራ እንደሆነ ይታወቃል። ስለዚህ ይሄኛውና ይሄኛው ስቴትመንት አንድ ላይ መሄድ ይችላል። ስለዚህ በኮማ መለየት ይኖርበታል የሚለውን ሀሳብ ለመግለጽ ነው። 12ኛ ጥያቄ 13ኛ ጥያቄ choose the correctly punctuated sentence ይላል። አሁንም ፓንክቹዌሽን ነው። ስለዚህ ምን እናደርጋለን? እንትኖችን እንመርጣለን። ፓንክቹዌሽን ማርኮችን በትክክል እንመርጣለን ማለት ነው። we need to buy a milk እዚህ ላይ ሁለት ነጥብ አያስፈልግም። ቃላቶችን ለመለየት አንደኛ ይሄኛው ላይ ተገቢ አይደለም። የመዘርዝር ሀሳቦችን ለመግለጽ ማለት ነው አያገለግልም። ኮማ ነው የሚያገለግለው በብዛት። ይሄኛው አይነት ሀሳብ የሚያገለግለው በብዛት አይተን እንደሆነ በአማርኛ ላይም እንደምናየው ብርን ከሳንቲም ለመለየት ምናምን ብዙ ጊዜ ሰዓትን ከደቂቃ ለመለየት ምናምን እንጠቀምበታለን። ሁለት ነጥብ ሰው ከዛ ውጭ ሌሎች ፐርፖዞች እዚህ ቦታ ላይ የለውም። so we need to buy a milk a bread and sugar ይላል። ሰው ይሄኛው በትክክል መልስ መሆን ይችላል። ምክንያቱም ኮማን በትክክል ተመሳሳይነት ያላቸውን ነገሮች እንትን ለማለት ተጠቅመናል። አማርኛ ላይ ነው ኤንድ ከሚለው ቃል በፊት ኮማ መጠቀም የማንችለው ላይክ ክሊር ለማድረግ ያህል ነው። we need to buy ይሄኛው ሴሚኮሎን ይሄኛው በዚህ ሀሳብ ላይ አይገባም። ምክንያቱም ለምንድን ነው ይሄኛው የተለያየ ሀሳብ አይደለም፣ አንድ አይነት መዘርዘር ያላቸውን ሀሳቦች ለመግለጽ ነው። ስለዚህ ይሄኛው መልስ መሆን አይችልም። we need to buy a milk ምናምን ይሄኛው ላይ ኮማ ስለሌለው እዚህ ጋር ኮማ ስለሌለው መልስ መሆን አይችልም። the correct answer is B ይሆናል ማለት ነው። 14ኛ which of the following word is correctly spelled ይላል። spelled አሁን ይሄ procrastinating የሚለው ቃል ነው እንትን የተፈለገው። procrastinating የሚለው ቃል ትክክለኛው ቃል ምንድነው? ፕሮክራስቲኔት የሚለው ቃል ነው ትክክለኛው ቃል። ስለዚህ እዚህ ውስጥ ይሄን ቃል ነው የፈለግነው። ፕሮክራስቲኔት ይሄ ኮሬክት ቃል ነው። ፕሮካስቲኔት አር የለውም ይሄኛው። ፕሮክራስቲኔት ይሄኛው ኢ የለውም። ከዛ ፕሮክራስቲኔት ይሄኛው ደግሞ ኢን ጨምረበት ማለት ነው ተጨማሪ። ስለዚህ ይሄ ትክክለኛ ቃል አይደለም። the correct answer is ይሄ በቀላሉ በተደጋጋሚ በሆነ ነገር ላይ ስናነብ ከምናገኘው ነገር ነው እንደዚህ አይነት ነገሮችን የምንመልሰው ማለት ነው። ሌላኛው which one of the following word is correctly spelled ይላል። አሁንም ስፔክታኩላር የሚለውን ቃል ነው የተፈለገው። ይሄኛው ቃል እንዴት ነው እንትን የሚደረገው?
spectacular እንደዚህ ነው የሚጻፈው። ስለዚህ እንደዚህ አይነት ቃል ነው የምንፈልገው። ስፔክታኩላር ይሄኛው ኢ ያለበት አይሆንም። ስፔክታኩላር ይሄኛውም አይሆንም፣ ምክንያቱም በኢ ያለበት እዚህ ጋር። ከዛ ስፔክታኩላር ይሄኛው ትክክል ነው፣ ኢ ያለበት so that is the correct answer። ከዛ ስፔክታኩላር ይሄኛው ደግሞ ምን አለው ከዩ በኋላ ኢ ያለው ይሄኛው ትክክል ቃል አይደለም። ስለዚህ ይሄኛውም ትክክለኛ መልሳችን የሚሆነው ማለት ነው ኤ ነው የሚሆነው ማለት ነው ትክክለኛ መልሳችን። 16ኛው she was told a blonde girl with a careless hair that blew wildly in the wind, and her bright blue eyes sparkled under the afternoon sun. አሁን የሆነን ምስል ለመከሰት ነው የሞከረ ያለው። she was told ረጅም ናት። ከዛ a blonde girl with careless hair that blow wildly in the wind ይላል። የሆነ አይነት ወርቃማ ቀለም ያለው ጸጉር ያላት ሴት ናት። ጸጉሯን ብትንትን አድርጋው ንፋሱ ወደ ነፈሰበት አካባቢ የሚለፍስ ማለት ነው ጸጉሯ። in her bright blue eyes በጣም ደማቁ ሰማያዊ አይኗ አይነት ነገር እያለ እንትን የሆነ አይነት ምስል ከሳች ነገር ነው ለመግለጽ የሞከራለው። እንደዚህ አይነት ምን አይነት ነው ገላጭ የሚለው ቃል የምንጠቀምበት ማለት ነው። ወይ ደግሞ ምስል ከሳች የሆነ ድርሰት ማለት ነው፣ ድርሰት አይነት ነው። ስለዚህ ትክክለኛ መልሳችን የሚሆነው ዲስክሪፕቲቭ ነው ማለት ነው። እዚህ ጋር ዲስክሪፕቲቭ ማለት እንደዚህ ናሬቲቭ ማለት ከሰዓት አንፃር ነው። አርጊሜንታቲቭ ማለት ወይ ፐርሰሲቭ ማለት ለማሳመን የሚደረግ ነው የሚደረግ ቃል ነው። ኤክስፖዚተሪም የራሱ የሆነ ሌላ አይነት ዴፊኒሽን ያለው የፓራግራፍ የድርሰት አይነት ነው።